ሰላምታዬ ይድረሳችሁ በእያላችሁበት ኃይለ ገብርኤል ነኝ። እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም እንደተለመደው በሌላ ርዕሰ ጉዳይ በሌላ ቪዲዮ ቅርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮ ስትጀምሩ ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ዛሬ ጠዋት አንድ ገጠመኝ አጋጠመኝ እና ያንን ገጠመኝ ብነግራችሁ ለብዙዎች ትምህርት ይሰጣል ብዬ ስላሰብኩ ነው ይህን ቪዲዮ መስራት የወደድኩት ማለት ነው። አንድ ከ5 ከ6 ዓመት በፊት ሌላ ከተማ የሆነ ከተማ ላይ የማውቃትን ልጅ ዛሬ ማለዳ አገኘኋት እና ሳገኛት በጣም ደስም አለኝ ከፋኝም። ደስ ያለኝ ስላገኘኋት ነው። የከፋኝ ደግሞ ያለችበት ሁኔታ ጥሩ ሁኔታ ውስጥ እንዳልሆነች ያሳያል። ተጎሳቁላለች፣ ውበቷ ጠፍቷል፣ ደምግባቷ የለም፣ አለባበሷ በጣም የሚደብር ነው የነበረው። ራሷን ጥላ ነው ያገኘኋት እና ቀስ ብዬ አንድ 20-30 ደቂቃ ወስጄ ምን እንደሆነች በህይወቷ ምን አስቸጋሪ ህይወት እንዳለፈ ጠየኳት። ምን ሆነች ነው እንደዚህ ሆንሽ አልኳት። እኔ ድሮ ሳውቃት በጣም ትልቅ ኤንጂኦ ውስጥ ጥሩ ደሞዝ እየተከፈላት የምትሰራ ልጅ ናት። ጨዋ ናት። በጣም ራሷን የምትጠብቅ ልጅ ነበረች እና ራሷን እንዲህ ጥላ ሳገኛት ምን ሆንሽ ምን ገጥሞሽ ነው ስላት ህይወቴን ተቀልቼ ነው አለች። ግራ ገባኝ። ምንድን ነው ህይወትሽን እንዴት ነው የተቀልማሽው አልኳት። ያው እንግዲህ እዛኔ አንተ ስታውቀኝ ፍቅረኛ ነበረችኝ እንደነበረኝ ታውቃለህ አለች። አዎ አውቃለሁ አልኳት እና ከእሱ ጋር አብረን በፍቅር እየኖርን ልክ አንድ ቤት ውስጥ መኖር ልንጀምር አካባቢ ለሴት ጓደኛዬ ነገርኳት አለች። በቃ ፍቅረኛ ያለኝ እና ከፍቅረኛ ጋር በቅርቡ አብረን መኖር ልንጀምር ነው ብዬ ስነግራት ማን ነው አለችኝ አለች እና የኬሌ ነው ስላት ደነገጠች። ታውቀዋለች ነው እንዴ ምናምን አለች። ብዙም ደስተኛ አልነበረችም ነው ምናምን አለችኝ እና ተለያየን። በሌላ ጊዜ ግን መጣችና አንቺ ግን ያንን ይሄ ላገባው ያልሽው ልጅ ታውቂዋለሽ? በደንብ አጥንተሽዋል? እኔ እንደሰማሁት ከሆነ ግን እሱ ልጅ ብዙ ሴቶችን አፈቅርሻለሁ፣ ወድሻለሁ፣ አገባሻለሁ እያለ ይቀርብና የሚፈልገውን ነገር ካገኘ በኋላ እየሸሸ ብዙ ሴቶች በሱ ተጎድተዋል፣ ህይወታቸው ተበላሽቷል፣ መስቀልቅሉ ወጥቷል አለችኝ አለች። ስትለኝ ለእኔ እንግዳ ስለነበር ደነገጥኳለች። እኔ በዛ ለቀው ደነገጥኩኛለች። የነገረችኝን ነገር መቀበልም አልቻልኩም፣ አለመቀበልም አልቻልኩም አለች። ብቻ ኔጋቲቭ ስሜት ተፈጠረብኝ አለች እና ከዛ በኋላ ፍቅረኛዬን ሳገኘው እንደ መጀመሪያው አልሆንልህ አልኩት። በቃ ስሜቴን ስለጎዳው ያ ነገር አልሆንልህ አልኩት እና ማጣራት፣ መመርመር፣ ችላ ማለት ምናምን ሲጀምር እሱ ደግሞ ምን ሆነሽ ነው? ተለውጠሻል፣ ተቀይረሻል፣ ችግር አለ እንዴት ይለኛል። ሰላም ነው እያልኩት እየደበረኝ መጣለች። እያለ ሲመጣ በቃ እሱም ለመነኝ ምናለ እና ሲያቅተው ሸሸኝ አለች። ከዛ እኔም ሲሸሸኝ እንደውም ጥሩ ነው ብዬ ዝም አልኩት አለች። ከዛ ከተወሰነ ጊዜ በኋላ እቺ ሴት ጓደኛዬ አስሳ አድና ያንን ፍቅረኛዬን ጠብሳ ተገኘች አለች። መጥበስ ብቻ አይደለም ቀለበት አድርገው አንድ ቤት መኖር ጀምረዋል አለች። ይሄን ስሰማ ይሄን ሳይ በቃ ሰማይ የተደፋብኝ ነው የመሰለኝ አለች። ሰማይ ነው የተደፋብኝ። ያለ የሌለ የጥርጣሬ መንፈስ ህይወቴ ውስጥ ገባ። እናቴን፣ አባቴን፣ ወንድሞቼን፣ እህቶችን በዙሪያዬ ያሉ ዘመድ አዝማድን ሁሉ ማመን አቃተኝ። መጠራጠር ጀመርኩ አለች። ከዛ አይምሮ የታመመ ሕክምና ምናምን መከታተል ጀመርኩ አለች። ከዛ በኋላ ከኤንጂኦ ከዛ ጥሩ ስራዬም ተባረርኩኝ። ኑሮዬም እንዳልሆነ ሆነ ምስቅልቅሉ ወጣ አለች። ከዛ በኋላ በቃ ያ ሁሉ ኳሊቲ ያ ሁሉ ብቃት ከኔ ወጣ እና ህይወቴን ጓደኛዬ ስለቀማችኝ እኔ የሌላ ሰው ኑሮ እየኖርኩ ነው። ህይወቴ የተቀማ ህይወት እየኖርኩ አለች። በጣም ፊል ያደረኩ በጣም አዝን። እህቶች በህይወታችሁ ላይ ተጽዕኖ የሚፈጥር በህይወታችሁ ላይ ትርጉም ያለው ለውጥ በሚያመጣ ጉዳይ ማንን ማማከር ከማን ጋር ማውራት መመካከር እንዳለባችሁ መለየት መቻል አለባችሁ። እቺ ሴት የማይሆን ነገር ነገረቻት። ጓደኛውን ፍቅረኛዋን እንድትጠረጥር አደረገች። ዞራ ግን አገባችው፣ ጠበሰችው። ስለዚህ ሴቶች እህቶች የተቀማ ህይወት ላለመኖር ጥንቃቄ አድርጉ። እቺ ጓደኛዬ እቺ ጎረቤቴ የተቀማ ህይወት እየኖርኩ ማለት ነው። እግዚአብሔር የተቀማ ህይወት ከመኖር ይጠብቃችሁ።
የተቀማ ህይወት። ማንንም አትቀሙ፣ የእናንተንም አታስቀሙ። ጥንቃቄ አድርጉ። በነገራችን ላይ ጆሮዋችሁን ጥንቃቄ አድርጉ ሴቶች። ሔዋን በጆሮዋ ሰምታ ነው በአይኗ ስታየው በለሱም ይበላል። ስለዚህ ጆሮዋችሁን ተጠንቀቁ። ምን እንደምትሰሙ የምትሰሙትን ነገር ሁሉ ሳታላምጡ አትዋጡት የሚል መልእክት ለእህቶች ለማስተላለፍ ነው። የተቀማ ህይወት እንዳትኖሩ ተጠንቀቁ ልላችሁ ነው። ከዚች ልጅ ህይወት ተማሩ ልላችሁ ነው ይህንን ቪዲዮ የሰራሁት። እግዚአብሔር ለዛች ልጅ ድረስላት። በጣም ፖዘቲቭ ልጅ ናት፣ ቅን ልጅ ናት። እግዚአብሔር እንግዲህ ካለችበት ህይወት እንዲያወጣት እናመሰግናለን። ለዚህ ነው ስትጸልዩ ነው ዲያብሎስ የሚሰቃየው። ሰማችሁኝ? ስታመልኩ ስትሰግዱ ነው ዲያብሎስ የሚሰቃየው። ስሙን ስትጠሩ ነው ዲያብሎስ የሚሰቃየው። ይሄ በስመ አብ ስለው 40 ክንድ ይርቃል የሚለው ነገርን አሁን ተዉት። ያ ለድሮዎቹ ነው፣ ለቅኖቹ ነው፣ በየዕለቱ ለሚጸልዩና ለሚሰግዱት ነው። አሁን አብሮን ተወልዷል፣ አብሮን አድጓል፣ አሁን አብሮን ኖሯል፣ አብሮን ተምሯል፣ አብሮን አውቋል። ግን ጎትቶናል። ወደፊት አትሄድም፣ ወደ ኋላ ብቻ ነው። አንድ እርምጃ ወደፊት፣ 2 እርምጃ ወይም 3 እርምጃ ወደ ኋላ እንድትሄድ ያደርጋል። እንደዚህ ከሆነ የሚበዛው ወደ ኋላ መሄዱ ነው። ከዚህ አንጻር እኛ ጠቅላላ እንደ ሀገርና እንደ ሕዝብ ወደ ኋላ እየሄድን የኖርን ወገኖች ነን። ስትጸልዩ ነው የምታሰቃዩት። መንበርከክ ስትችሉ ታሰቃዩታላችሁ። እጃችሁን መዘርጋት ስትችሉ ታሰቃዩታላችሁ። ዕለት ዕለት የአምልኮት ጊዜ ሲኖራችሁ ታሰቃዩታላችሁ። ከዛ በኋላ እሱን ለመቆጣጠር ብዙ አያስቸግርም። አንዳንዶቻችሁ አነጋግራችሁታል፣ አንዳንዶቻችሁ አውቃችሁታል ሚስጥሩን፣ አንዳንዶቻችሁ መንፈሱ ሲዝት ዝም በል ብላችሁታል። ምክንያቱም አብሬ ተወልጃለሁ፣ ዘመናትን አብሬ ፈጅቻለሁ እያለ ሲናገር ደርሳችሁበታል። አንዳንዶቻችሁ ደግሞ ሌሎቹ በቤተ እግዚአብሔር በብዛት የሚኖሩት ሰዎች ደግሞ ገና መንፈስ እንደሆነ ምን እንደሆነ አያውቁም። መንፈስ ሲባል ይበረግጋሉ፣ ይደነግጣሉ። ሌሎች ደግሞ አፍዛ ደንግዝ ተጠቅመውበት የዕለት ኑሯቸውን እንጀራ አድርገዋል። የዕለት ኑሯቸው የገቢ ምንጫቸውን አጋንንት አድርገው አንዴ በመስተፋቅሩ፣ አንዴ በመተቱ፣ አንዴ በአፍዛ ደንግዙ፣ አንዴ በሟርቱ፣ አንዴ በስልብናው እየተጠቀሙበት ብዙ ጊዜ መንፈሱ ሲነካ ይንጫጫሉ። ግማሾቹም ከዚህ ከግርማ ሞገሱ መንፈስ ተወልደው 3-4 ትውልድ ተሻግሮ መጥቶ እሱ መነካት ሲጀምር በያዘው ቦታ ላይ ያኮርፋል። ትልቅ ቦታ ይይዝና አስቀድሞ ስፍራ ይይዝና ሌላው እንዳይጠጋ ቁልቁል ይቀጠቅጣል። ያው እንደኔ የምታዩት ማለት ነው። ያም ተነስቶ ስለ መንፈስ ሲነገር የሚያወራው ሌላ፣ ለእናንተ የሚናገረው ሌላ። አረ ይሄ ነገር ዝም ብላችሁ ነው ይሏችኋል። እንደዚህ ዝም ብለን ተራ ነገር አድርገነው የምንመለከተው በእውነት እግዚአብሔር እድለኞች ሆነን ነው በዚህ ዘመን ሚስጥሩ እንዲታወቅ ያደረገው እንጂ ይሄው ነገስታቱ ሁሉ በሱ እየሰሩ አይደለን። በመናፍስት እኮ እየሰሩ ነው። ሳይወዱ በግድ እኮ ነው አባሎች የሚሆኑት። ሳይወዱ በግድ እኮ ነው ዝናቸውን በመናፍስት ተጠላልፈው መውጣት አቅቷቸው ለዲያብሎስ አገልጋዮች ሆነው የሚሞቱት ብዙዎቹ። ዘፋኞቹ ብትሉ፣ ቱጃሮቹ፣ ሀብታሞቹ ብትሉ ከአጋንንት ጋር ካልተቋደሱ የዘመናችን ኑሮና ጊዜ እኔ እናንተ እንደክማለን፣ እንሰለባለን፣ እነሱ ይከብራሉ። እኔ እናንተ እንዲሁ ዝም ብለን እንሮጣለን፣ እንባዝናለን፣ እንቸገራለን፣ እነሱ ወደ ላይ ይወጣሉ። ሲሞቱ ወደ ጥልቅ ይወርዳሉ። ለጊዜው በምትገኘዋ ነገር ትርፍ እና ኃይል፣ ስልጣን እና ማዕረግ ራሳቸውን ያታልላሉ። እኛንም በአፍዛ ደንግዝ ወደ ታች ወርደን እንድንኖር አጃቢዎችና መናጆዎች እንድንሆን ይጫወቱብናል። መናጆ ታውቃላችሁ? የሚሸጠውን ከብት አብሮ መንዳት ማለት ነው። ከዛ ዋንኛው እዛ ይሸጣል፣ መናጆ ይመለሳል። ልክ እንዲህ መናጆ ህዝብን፣ ትውልድን፣ ጊዜን፣ ዘመንን መናጆ ያደረጉ ጥቂቶች አይደሉም። ስለዚህ እኛ የጠላቶቻችን መናጆዎች እየሆን መኖር የለብንም። ሰው ከመቅረቡ በፊት ለምንድን ነው 18 ሰዓት እንዲጾም ቅድስት ቤተ ክርስቲያናችን የምታዘው? ሰው እንግዲህ ከመቅረቡ በፊት ቅድስት ቤተ ክርስቲያን 18 ሰዓት እንዲጾም ታዛለች። ይሄ ደግሞ የሆነበት ምክንያት
አምላካችን መድኃኒታችን ኢየሱስ ክርስቶስ ከተያዘበት ጀምሮ ቅድስት ነፍሱ ከስጋው እስክትለይ ድረስ መከራ ተቀብሏል። ይሄ ማለት ከሐሙስ ምሽት ጀምሮ እስከ ዓርብ ከሰዓት ድረስ ያለው ማለት ነው። ይሄን አጠቃላይ ስንደምረው 18 ሰዓት ይመጣል። ስለዚህ ይሄንን በማሰብ ቅድስት ቤተክርስቲያን 18 ሰዓት ጾሙ ትላለች። ከዛም በፊት ግን የተነገረ ትንቢት አለ። ምናልባት የብሉይ ኪዳን ምሳሌዎች ለአዲስ ኪዳን እንደ መርገፍ አምሳል ሆነው ያገለግላሉና በኦሪት ዘጸአት ምዕራፍ 12 ላይ አምላካችን እግዚአብሔር እስራኤላውያን ከግብጽ ከመውጣታቸው በፊት አንድ በግ እያረዱ እንዲበሉ ትእዛዝ አዟል። በግ እያረዳችሁ ሁላችሁም በየቤታችሁ ያንን ደሙን ደግሞ መቀንና ጉበኑ ላይ በመቀባት እንዲሁ ደግሞ ስጋውን ስትበሉ ቅቅሉንም ሳይሆን እንዲሁም ጥሬውን ሳይሆን የተጠበሰውን ብሉ ብሎ አዟቸው፣ ግን ሲበሉ አንድ ነገር እያደረጉ እንዲበሉ ነግሯቸው ነበር በሙሴ አማካኝነት። ይህም ደግሞ መራር ቅጠል እያደረጋችሁ ብሉ ብሏቸው ነበር እና ይሄ ምሳሌነቱ አምላካችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ልክ እናንተ ይሄንን ስጋ መራር አድርጋችሁ ወይም መራር ቅጠል ጎዝጉዟችሁ እንደበላችሁ እንዲሁ ደግሞ አንድያ ልጄ ኢየሱስ ክርስቶስን ማለቱ ነው። ኢየሱስ ክርስቶስ መራር የሆነውን ሞት ለኛ እንደሚታገስልን ወይም ደግሞ መራር የሆነውን ጽዋ እንደሚጠጣልን ለማሳየት መራር እያደረጋችሁ ቅጠሉን ብሉ ብሎ ተናግሯል። ስለዚህ እኛም 18 ሰዓት ስንጾም አምላካችን መድኃኒታችን ኢየሱስ ክርስቶስ የከፈለልንን ዋጋ እያሰብን ወደዛ ወደ ስጋው ደግሞ እንቀርባለን ማለት ነው። ሰው 18 ሰዓት ከጾመ በኋላ አፉን ሬት ሬት ይለዋል። ይሄ ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ በመስቀል ላይ የጠጣውን ጎምዛዛ ሬት ቆምጣጣ እያሰብን ወደ ስጋው ደግሞ እንድንቀርብ ያደርገናል። በነገራችን ላይ እኛ 18 ሰዓት ጾመን የምንበላው የምንጠጣው ጣፋጭ ነው። ምክንያቱም የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ሕይወት የሚጣፍጥ ስለሆነ፣ ክርስቶስ ግን ያንን ሁሉ መከራ ከተቀበለ በኋላ የጠጣው መራር ነውና ልንደነቅ አይገባንም። እኛ 18 ሰዓት ጾመን ጣፋጩን ያጠጣል። እሱ ግን ያን ያክል እንኳን መከራ ተቀብሎ መራር ሐሞት ስለጠጣ እኛም ደግሞ ያንን ለማሰብ እንዲሁ ደግሞ የክርስቶስን ሕማም መከራውን ለመካፈል ቅድስት ቤተክርስቲያን ወደዚህ ስጋው ደግሞ ከመቅረባችሁ በፊት 18 ሰዓት ጾማችሁ አፋችሁን ሬት ሬት ሲላችሁ ያንን የጣፈጠ የክርስቶስን ስጋና ደም ተቀበሉ ብላ ስርዓት ሰርታልናለች። ስለዚህ 18 ሰዓት ሙሉ እንጾማለን ማለት ነው። ምናልባት ይሄ በፍትሐ ነገሥት 18 ሰዓት ጾሙ የሚለው ከቅዳሴ በፊት 15 ሰዓት ከቅዳሴ በኋላ ደግሞ ያው 3 ሰዓት አለ ቅዳሴው አንድ ላይ 18 ሰዓት ይሆናል። የታወቀ ህመም ደዌ ያለበት ግን 15 ሰዓት ብቻ እንዲጾም ታዛለች። ከቅዳሴ በፊት 12 ሰዓት ከቅዳሴው ጋር ደግሞ 3 ሰዓት ሲጨመርበት 15 ሰዓት ይሆናል። ጤነኛ የሆነ ሰው ግን 18 ሰዓት ጾሞ የክርስቶስን ስጋና ደም እንዲቀበል ቅድስት ቤተክርስቲያናችን ስርዓት ሰርታልናለች። ይህንን ሁላችን እየጠበቅን በረከት እንድናገኝ አምላካችን እግዚአብሔር ሁላችንን ከመጸለያችን በፊት ልናደርገው የሚገባ ዝግጅት አለ። እውነት ነው። እንኳን እግዚአብሔርን ሰው ስታነጋግር እኮ ተዘጋጅተህ መሆን አለበት። ተዘጋጅተህ ነው። ያዕቆብና ዮሴፍ በተገናኙ ጊዜ እንዴት ነበረ? ልጅ መጣ ባሉት ጊዜ መልከኛው ልብስ ወይም ደግሞ የክቱን ልብስ ማለት ነው ለብሶ እንዳገኘው ወይም አንተ ከንጉሥ ዘንድ የምትደርስ መሆኑን ካወቅህ ዛሬ ጥሩ ልብስ ትገዛለህ። ካለህ ቤት መልካም ነው፣ ከሌለህ ደግሞ አዲሱን ትለብሳለህ ትገዛለህ ማለት ነው። ማንኛውም ሰው ከትልቅ ሰው ጋር ለመገናኘት ሰውነቱን ያዘጋጃል፣ ንግግሩን አንደበቱን ያዘጋጃል፣ ልብሱን ያስተካክላል። ዝም ብሎ እንዲሁ ቢገኝ ተርታ ሰው ሲሆን በስራ ልብስ የምታገኙ እግዚአብሔርን የምታነጋግር ከሆነማ ከዚህ በላይ ዝግጅት ያስፈልጋል ማለት ነው። እና ወደ እግዚአብሔር ስንቀርብ ምንድነው ማድረግ ያለብን ዝግጅቶች? አሁን ቅዱስ ጴጥሮስ ምንድነው ያለው? ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ አይደል ያለው? በራሱ መርከብ ላይ እኮ መጥቶ ቁጭ ብሎ ያስተማረ እሱ ራሱ መጣው። ጴጥሮስ ጠርቶ አላመጣውም። መርከብን ፍቀድ አለው። መርከቡን ፈቀደለት። ህዝቡ እየበዙ ሲመጡ እሱ የጴጥሮስ መርከብ ላይ ሆኖ ማስተማር ጀመረ። ሉቃስ 5 ላይ ነው ያለው ታሪክ አለ። ከዛ በኋላ ጴጥሮስ አሳ አልነበረውም እና እስቲ በመርከቡ በስተቀኝ በኩል ጣለው አለው። ሲጥል አገኘ። ያን ጊዜ ጴጥሮስ ደነገጠና ጌታ ሆይ እኔ ኃጢአተኛ ከኔ ጋር ልትኖር አይገባም አለውና ጴጥሮስ አሁን አልተዘጋጀውም ብሎ ነው በቃ እንደዚህ ያሰበው ማለት ነው። ዮሐንስ 21 ላይ ስትሄድ ገና ራቁቱን ነበርና ይላል እስመ ራቁቱ ጌታ እኮ ነው ሲሉት ደንግጦ ወደ ባህር ተወረወረ። አየው አልተዘጋጀም ነበርና ለጌታ እንደሚገባ ሆኖ ማለት እኮ ነው እንጂ እኮ ከወንድሞቹ ጋር አብሮ ነበር። ትክክል ለጌታ ነው። ስለዚህ በጌታ ፊትማ በምንቆምበት ሰዓት ዝግጅት በጣም አስፈላጊ ነገር ነው ማለት ነው። ግን ምን እናዘጋጅ ነው? እንዴት እንዘጋጅ? ምን እናዘጋጅ ከተባለ አንደኛው ቃዊም በእግር የሚለው ነው። በእግር ቀጥ ብሎ መቆም። ምክንያቱም ፈጣሪያችንን ማገልገል ወይም ደግሞ ማመስገን ያለብን ቆመን ስለሆነ ነው። ሁለተኛው ደግሞ መይጠገጥ መንገለ እንትን ምንድነው? ቀኔ ታውቆ በዝናር ነው። እሱ ይቀድማል። ወገብን መታጠቅ ነው።
ወገብን መታጠቅ በዝናር ይላል። ወገብን መታጠቅ ሁለት ትርጉም ነው ያለው። አንደኛው በቁሙ ወገብን በዝናር መታጠቅ ነው። ይሄ ጽናት እንዲሆን እንዳይደክም። ባህታዊ እንደዚያ ሆኖ ነው የሚጸልየው። ብዙ ጊዜ የባህታዊያን ስዕል ሲሳላውን ወገባቸውን የታጠቁ ናቸው ተቆነ ጸንተው እንዲቆሙ ነው ለጊዜው ድካም እንዳይመጣባቸው እንዲያበረታቸው የሚያደርግ ነው ይሄ እና እሱን አድርገው መጸለይ ይገባል። ሶስተኛው ደግሞ ማይጠገጽ መንገድ ለምስራቅ ነው። እሱ ፊትን ወደ ምስራቅ መልሶ መጸለይ ወይም ደግሞ መቆም የሚለው ሶስተኛ ተደርጎ ተወስዷል። አራተኛ አንሶ ወደውን ዘስፋት ራሃት የሆነ የሚለው እጅን ዘርግቶ መቆም ወይም ደግሞ መጸለይ የሚለው እንደዚሁ አራተኛ ሆኖ ተቀምጧል ማለት ነው። አምስተኛ ዘቢጥ እንግዳ ወይም ደግሞ ደረትን እየደቁ መጸለይ የሚገባ መሆኑን ደግሞ ያሳያል። ስድስተኛ ያው ቅደም ተከተሉ ተፋልሶ ሊሆን ይችላል እንጂ ስድስተኛ እጅን መታጠብ አለ። እሱ የመንፈቀ ሌሊት ጸሎት ሲሆን ነው በእርግጥ በአብዛኛው በዋናነት የሚጠቀሰው ከሰባቱ ጊዜያት የመንፈቀ ሌሊት ጸሎት የሚባለው ላይ እሱ የግድ አስፈላጊ ነው ማለት ነው። ሰባተኛ አቲበ ገጽ የምንለው አለ። ሰባት ናቸው አጠቃላይ። አቲበ ገጽ ማለት ማማተብ ማለት ነው። በትምህርተ መስቀል በመስቀል ምልክት ማማተብ ከላይ ወደ ታች ከግራ ወደ ቀኝ አድርገን ማማተብ እንዲገባን ተጽፏል። ስለዚህ እነዚህ ሰባቱ ናቸው። በጠቅላላው የጸሎት ዝግጅት የሚባሉት እነዚህ ናቸው ማለት ነው። አሁን ቀጥ ብሎ በእግር መቆም ታዟል። ይሄ ማለት መቆም የማይችሉ ሰዎች እንደሌሉ ስለማያውቁ አይደለም ሊቃውንቱ። መቆም የማይችሉ ሰዎች አሉ፣ በህመም ምክንያት፣ በእርጅና ምክንያት መቆም የማይችሉ ሰዎች አሉ። በእግረ ህሊና መቆም ከእግረ ስጋ በተጨማሪ እግረ ህሊና የሚባል ነገር አለ። በእግዚአብሔር ፊት ቀጥ ብሎ እንደቆመ አድርጎ ማሰብ አለበት። ለምን ከተባለ እስኪ ተመልከተው መጽሐፍ ቅዱስን በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ቅዱስ ገብርኤል ስለ ራሱ ሲናገር እኔ በእግዚአብሔር ፊት የምቆመው አይደል የሚለው የምቆመው ገብርኤል ነኝ ነው የሚለው። አንተ ማለት እኮ በእግዚአብሔር ፊት የምትቆም ገብርኤል መሆን በዛ ሰዓት ማገልገል። ይሄ ምክንያቱም ያንተ ጸሎት ማለት በእግዚአብሔር ፊት የሚቀርብ ዕጣን ነው። በእግዚአብሔር ፊት የሚቀርብ መስዋዕት ነው። መስዋዕት ለእግዚአብሔር ስታቀርብለት እንዴት በተርታ ነገር ቁጭ ብለህ ወይም ደግሞ እንዳላስፈላጊ ነገር እንደ ተራ ነገር እንዴት ቁጭ ብለህ ልታደርገው ትችላለህ? በምትችልበት ጊዜ ሁሉ ቆመህ ልታቀርብ ይገባል። ባለቤታችሁ ሲሰክር፣ ሲጠጣ፣ ቁማር ሲጮት እኔ ላይ ያለ መንፈስ ታስር፣ ከኔ ወደ ባሌ ሄድክ፣ ከኔ ወደ ባሌ ሄደህ እኔ ማየት የማልፈልገው ነገር የምታሳየው እንዳያመነዝር ስትፈሪ እንዲያመነዝር ታደርገዋለች። አይነ ጥለው ካንቺ ወደሱ ሄደው አንቺ ላይ ያለው ያገባሽ መንፈስ ካለ በተለይ ካንቺ ጋራ አብሮ ያደገ ሚስቴ ናት ብሎ የሚያስብ መንፈስ ካለማ በቃ ወደ ባልሽ ይሄዳል። ባልሽን ባህሪውን እየቀያየረ ስራውን እያበላሸ ብር እንዳይሰጥሽ እያደረገ እንዲመታሽ እያደረገ መልሶ አንቺ ያቀምስሻል። ይሄ ስላለ ብትጠነቀቁ ጥሩ ነው እህቶች። በተለይ መጠንቀቅ ሁለት አይነት መጠንቀቅ ነው። አንደኛ ራሳችሁን ጠብቁ፣ ራሳችሁን አግዙ። በቃ ከመንፈስ ጽዱ፣ ወይም ደግሞ እሰሩት። በቤት ትጉ። ፒጃማም ለበስሽ ቱታም ምንም ለበስሽ ፀጉርሽንም አንጨባረሽ ምንም አልሽ፣ የዚህ ነገር ምክንያቱ ምን እንደሆነ ቼክ አድርጊ። ለባሌ ጥሩ ሆኜ እንዳልታይ የሚያደርገኝ ማን ነው? ባሌ ሲያየኝ እንዳይደስ እንዳልለው ነገረኛ፣ ጨቅጫቃ፣ ነዝናዛ ሴት ሆኜ እንድታየው የሚያደርገው ማን ነው? ለምን ነው እንደዚህ መሆነው? በሆነ ባልሆነው እንድናገረው አላስፈላጊ ወጪ እንዳስወጣው የሚያደርግ ለባሌ እንዳላስብለት እንዳላዝንለት የሚያደርገው የምታስቢለትም ከሆነ ደግሞ ላንቺ እንዳያስብልሽ የሚያደርገው ባልሽ በተቃራኒ እንዲሆን አንቺ ጥሩ ፍቅር እየሰጠሽው ለቤትሽ መልካም እመቤት ሆነሽ ጥሩ ሚስት ሆነሽ እሱ ደግሞ ላንቺ ተቃራኒውን የሚያደርግበት ምክንያት ምን እንደሆነ ቼክ ማድረግ ያስፈልጋል። በመስተፋቅር አግብቶሽ ከሆነ ቼክ ማድረግ ነው። በጎረቤት ጓደኛ የገዛ ሚዜዎቻቸው ጸበኛ የሆኑባቸው እኔ ብዙ ሰምቻለሁ። የገዛ ጓደኞቻቸው ትዳራቸውን የሚበትኑባቸው ሰምቻለሁ። የእናትና የአባት ዛራቸውም ጭምር። ይህ ሁሉ ነገር ስላለ ሁሉ ነገር ከሚታየው ነገር ጋር ታገናኙት። የሆነ የማይታይ ኃይል አለ ብላችሁ አስቡ። ከዛ በኋላ ደግሞ እዘኑለት ለባላችሁ፣ ወይም ደግሞ እዘኑለት ለሚስትህ፣ እዘንላት። ማዘን ማለት ምን ማለት ነው? ወዳ አይደለም ብለህ ማሰብ ነው። ደካማ ጎኗን ልትወድላት ይገባል ነው፣ ልትንከባከብላት ይገባል። ደካማ ጎኗን አይተህ ያን ነገር ሹሩሩ የምትንከባከበው ወይ የምታዝለው ደካማ ጎን ሊኖር ይገባል እንጂ እንደዚህ ስለሆነች ልትተዋት፣ ጠንካራ ስለሆነች አብራት ልትቀጥል አይደለም ያገባሃት። አንተም ስትታመም እጇ ላይ መውደቅ አይቀርም፣ አንቺም ስትታመሚ እጁ ላይ መውደቅሽ አይቀርም። የሆነ ጊዜ ላይ በሰው እጅ የምንሆንበት ዘመን ይመጣል። ሰዎች እንዲወዱን፣ ሰዎች እንዲያዝኑልን ሆነን ነው ከሰው ጋር መኖር ያለብን እና ይህንን እንደ መልእክት እንደ ጥሩ መልእክት አስተላልፋለሁ።
አንዳንዶቻችን እንመጻደቃለን ከልክ በላይ ተሸክመን ማምጣታችን ሌላ ነገር እንዲያመጣልን እንፈልጋለን። ዜና አበው ላይ የአባ ዮሐንስ አጺር ታሪክ አለ። በረከቱ ለሁላችን ትድረሰን። አንዲት ሴት ናት ይባላልና 20 ወቄት ወርቅ ጆንያ ማለት ነው 20 ሙሉ ጆንያ ወርቅ ተሸክማ መጣችና ገዳሙ በር ላይ ገብታ መስዋዕው ይሄንን ስጦታ ልሰጥ ነው አለች። ለማ ለገዳሙ ለማ ረድኡ መጣና ወይም ዝቅተኛ የገዳሙ አገልጋይ ሆኖ የሚያገለግለው ማለት ነው መጣና ሊቀበላት ሲል በፍጹም እኔ ያገዳሙ ትልቅ አባት አባ ዮሐንስ አጼር እንዲቀበለኝ ነው የምፈልገው አለ። እንደዚህ ጠባይ ያለን ሰዎች አለን በነገራችን። ከፍ ያኛው ትልቁ ሰው ነው እንዲቀበለኝ ነው እንጂ አንተማ ምን ታረግልኛለህ የሚል አይነት ጠባይ ያለው ሰው አለ። ልብ ብላችሁ ስሙ። እሺ እንግዲህ ካልሻለና አስገብቶ አቆማት። አባ ዮሐንስ አጼር ሰሌን እየታታ ነበረ፣ ሰሌን እየሰራ ነበር። 20 ሙሉ ጆንያ ወርቋን አመጣችና ፊት ለፊቱ ቁጭ አረገችው። ቀናም ብሎ አላያት። ይሄንን ሁሉ ለእግዚአብሔር ልሰጥ መጣው አለች። አባ ዮሐንስ አጼር ምን አላት? እግዚአብሔር ይስጥሽ አላት። ማን ይስጥሽ? እሺ ብላ ወጣች። ትንሽ ከገዳሙ ወጣ ከሄደች በኋላ ግን ቅር አላት። ያስገባችው 20 ወቄት ወርቅ ነው። 1 ብር ይዛ አልመጣች። 20 ወቄት ጆንያ ሙሉ ወርቅ ይዛ የተቀረበላት ምስጋና ግን ማን ይስጥሽ ነው። ወይ ወርቁን ስላላዩት ነው እንዲህ እግዚአብሔር ይስጥሽ አሉኝ እንጂ ቢያዩት ኖሮ እንዲያመሰግኑኝም አለች። ተመልሳ መጣችና አስገቡኝ ብላ ገብታ ቅድም ያመጣሁት እኮ ወርቅ 20 ወቄት ወርቅ ነው፣ ምናልባት ካላዩት ያው እንዲያዩት ነው። ይሄ ሁሉ ዳር በደንብ መመስገን ፈልጋል። እና አባ ዮሐንስ አጼር ምን አላት? እኔ የምልሽ የኔ ልጅ ይዘሽ የመጣሽው ወርቅ ለማን ነው አላት። ይዘ የመጣችው ለማን ወይስ ለአባ ዮሐንስ አጼር? ለማን ነው? ስለዚህ ለሱ ለሰጠሽው እሱ እንዲሰጥሽ ከመመረቅ ባለፈ እኔ ምን ልልሽ እችላለሁ አላት። እውነት እኮ ነው። በነገራችን ላይ አንዳንዶቻችን ተሸክመን የምናመጣው ነገር ለእግዚአብሔር የምንሰጠው ይመስላል እንጂ ተሸክመን ካመጣ ነው በኋላ የምንባለውን ነገር ያጓጓናል። እልልታችን እንደሚሰጠው ሞቀታ እንደሚለይ ራሱ ታውቃላችሁ። 20 ወቄት ጆንያ ያስገባው ሰው እኮ 1 ብር እንደሰጠው ሰው እልልም አይባልለትም። በግድ ነው እልልበሉ ራሱ የሚባለው። ትንሽ ሲሆን አረ እልልበሉ ምዕመናን ተብሎ ነው። ትልቅ ግን ሲሆን እልልበሉም አንባልም። እኛ ራሳችን ጾም ነው አይደለም በሉ ነው መቼም ጥሪው ብለን መጮህ ነው የምንጀምረው። እግዚአብሔር ግን አያችሁት ተሸክማችሁ የምታመጡትን ብዛት ሳይሆን ተሸክማችሁ ያመጣችሁበትንም ልብ ያየዋል ማለት ነው። ወይም ከአንተ ሃይማኖት ውጪ የሆነ ሰው ጋር ሪሌሽንሺፕ ውስጥ እንድትገባ አይፈቀድም። ምክንያቱም ቅድም ስንል የእጮኝነት ቤዚክ ፐርፐዙ ትዳር ነው። ትዳር ደግሞ አንድ መሆን ነው። አንድ መሆን ነው። በቃ ክርስቶስና ቤተክርስቲያን ብለናል። አካልና ራስ አይደለ? ስለዚህ አንድ መሆን አለበት። ስፒሪቹዋል ማንነትህ ዲፈረንት ከሆነ በጣም ብዙ ቻሌንጅ እንደውም በዚህ ውስጥ የሚያልፉ ሰዎች በጣም ያሳዝናሉ። ብዙ ችግር ውስጥ ነው የሚገቡት። በጣም ብዙ መከራ ያጋጥማቸዋል ብዬ አስባለሁ። ቅድም እንዳልኩ አንደኛ ሪሌሽንሺፕ ውስጥም ሆነው የሚያጋጥሟቸውን ፈተናዎች ሁሉ ለመፍታት ከመሞከር የሆነ በቃ ስኬፕጎት መፈለግ የጦስ ዶሮ ፈልገ በቃ ያልተግባባ ነው በዚህ ምክንያት ነው በሃይማኖት ምክንያት ነው ብለ ችግር ትፈጥራለህ ማለት ነው። ስቴብል ሆኖ የመቀጠል ቻንሱ ጠባብ ነው። ከዛ በኋላ ከገባ በኋላ ያለውን ችግር ግን በደንብ ማብራራት ፈልጋለሁ። እሺ ኦኬ ብለው ደግሞ የተጋቡ ሰዎች ምን ያጋጥማቸዋል? ስለዚህ እነዚህ ለመጀመር ያሰቡ ዳር ያሉ ሰዎች እንደማይፈቀድ ግልጽ ነው ማለት ነው። በቤተክርስቲያን አይፈቀድም። የማይፈቀድበት ምክንያት ለራሳቸው ነው ለመከልከል ምናምን ሳይሆን ትዳር ውስጥ በጣም ብዙ መከራዎች አሉ። ብዙ ፈተና ሊያጋጥም ይችላል። አለመግባባት ሊኖር ይችላል። ሰው እነዛን እንዴት ነው በተለያየ እምነት ሆነ ልትፈታቸው የምትችለው? ስለዚህ ትዳሩ ሲጀምር ራሱ ፈርሶ ነው የሚጀምረው ማለት ነው። አንድ ሆነ አይደለም የምትጀምረው። አንድ ላይ አትጸልይም፣ አንድ ላይ አትጾም፣ ስፒሪቹዋሊ አታድግም ማለት ነው። ወደሆነ ከፍ አትልም። ከዛ ውጪ አሁን ኢምፖርታንት አይደለም ያልከው እግዚአብሔር፣ አሁን ኢምፖርታንት አይደለም ያልከው ሃይማኖት ኢምፖርታንት የሚሆንበት ታይም ትዳር ውስጥ ይመጣ ይችላል። ልትታመም ትችላለህ። ስራ በጣም ሰክሰስፉል ሆነ ስራ ኦል ኦፍ ዜሮ ሲሆን የሆነ በቃ መንፈሳዊ ያልሆኑ ሰዎች ትዳር ውስጥ ገብተው በጣም መንፈሳዊ ይሆናል። እሷም ታጠነክራለች፣ እሱም ደግሞ ሲያጠነክር ምን ይፈጠራል ማለት ነው። ልዩነታቸው በዛው ልክ በጣም እየሰፋ ይመጣል። ከዛ ውጪ ደግሞ ሌሎች አለመግባባቶቻቸውን መፍታት ከፈለገ በሆነ ምክንያት ማምለጥ ሲፈልግ ያው እኔ መጀመሪያም የሃይማኖት ልዩነት አለን እሱን ዝም ብዬ ነበር፣ አሁን ግን ለእኔ ይሄ በጣም ኢምፖርታንት ስለሆነ ብሎ እሷ መቀየር የማትችለውን ነገር ሪኩዌስት ያደርጋል። ለእሷ በጣም ያ መቀየር ሞት ነው ካለች መጀመሪያም እኮ ሞት ስለሆነባቸው ነው አንድ ሆኖ ያልገቡታል። የሆነ ሰዓት ላይ ወደ አንድ ማምጣት ስላልቻሉ ነው የገቡት። ከገቡ በኋላ እሷን መፍታት ሲፈልግ ወር በሆነ መንገድ ሲፈልግ በዛ ምክንያትም የተፋቱ
ሰዎች አሉ። ወደ ተለያየ ዳይሬክሽን ግሮ አረጉ። በቃ መተው ለምሳሌ እኔ መጀመሪያ ኢምፖርታንት አይደለም ብዬ ነው ያሰብኩት፣ ለኔ አሁን ኢምፖርታንት ነው። ስለዚህ ትማር፣ እሱ ተምራ መለወጥ ከቻለች ትዳሩ ይቀጥላል፣ ካልቻለች ግን እኔ መቀጠል አልችልም። ለኔ ይሄ በቃ ቅድም እንዳልኩ አንድ አይኔናት አውጥቼ ልጣላት ይመጣል ማለት ነው። ከዛ በኋላ እሷን ደግሞ ስታገኛት ቶታሊ ለመማርም ሬዲም ዝግጁም አይደለችም። ግን ሂድን የሆነ ሌሎች ያልተጣጣሙባቸው በጣም ብዙ ጉዳዮች አሉ። ለሰው ግን ስታወራ እና ስትናገር ደስ ይላል። በሃይማኖት ምክንያት ስላልተግባባን ተለያየን የሆነ ለሰውም ጥሩ ሪዝን ነው፣ ለራስም ለኢጎህም ልክ ይመስልሃል፣ ግን ዲፕ ዳውን ያደለም ችግር። ስለዚህ እሱ አንደኛው ቻሌንጅ። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለማየት ለመዳሰስ ሞክረናል። የሚያነቁ የሚያበረታቱ ትምህርቶች ነበሩ። ብዙዎቻችንን የሚቀይሩ ብዙ የጎደሉ ነገሮቻችንን የምንሞላባቸው ትምህርቶች ናቸው የቀረቡት። እንግዲህ ውድ ቤተሰቦቼ ሁላችሁም ተመልክታችሁ የራሳችሁን ሀሳብ አስተያየት እንድትጽፉ እጠይቃለሁኝ። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። እግዚአብሔር አምላካችን በጉዟችን በመንገዳችን ሁሉ ከሁላችን ጋር ይሁን። ያግዘን፣ ያበርታን፣ ይቆየን። አሜን።